ሃይ ዊን ፕላስ ዴይ 2 ሁለተኛ ቀን ላይ ነኝ ያለሁት። የመጀመሪያ ቀን ሎስ፣ ይሄኛው ሁለተኛ ቀንም ላይ ሎስ፣ ሁለቱንም ቀን ሎስ ነው ያረኩት። የመጀመሪያውኑ በእጅ ነው የዘጋሁት፣ ይሄኛውም በእጅ ነው የዘጋሁት። ኤስኤል አስቀምጬ ነበር ግን በእጅ ነው የዘጋሁት። እሱን እንዴት ለምን እንደዘጋው አሳያችኋለሁ። ሁለቱንም ቀን ቻሌንጅን ከጀመርኩ ሁለቱንም ቀን ኤስኤል በሎስ ነው የወጣሁት ማለት ነው። ይሄ ማለት አሁን 200 የነበረው ወደ 180 ወደ 181 ዝቅ ብለዋል ማለት ነው። ሶ የገባሁትን ትሬድ ላሳያችሁ ወደ ትሬዲንግ ቪው። ትሬዱን ሴል ነው የወሰድኩት ግን ሎስ ነበረ። እንዴት እንደወሰድኩኝ ላሳያችሁ። መጀመሪያ አሁን ካንድልስቲክ እንደ ካንድልስቲክ እንወሰደው። ይሄንን አፕ ከሆነ ሁለተኛ ካንድልስቲክ ሲከፈት በዴሊ ላይ ነው አብዛኛውን ጊዜ እኔ ፎከስ ባርከው መጥቶ ይሄንን ብሬክ ካረገ አፕ ሙቭ ለማድረግ ፕሮባቢሊቲው ትልቅ ነው። ግን ታች ገብቶ ያኛውን በግራ ያለውን ካንድልስቲክ 80% ውስጥ ከገባ ዳውን ይሄዳል ብዬ ነው የማስበው ማለት ነው። ይሄውን ነው አይቼ የገባሁት ይሄኛው ትሬድ ላይ። እንዴት ነው ይሄኛው ትሬድ ላይ የገባሁት አሳያችኋለሁ። ይሄንን ላጥፋ። ወንስዴይ የተርዝዴይ ነው ትሬዱን የወሰድኩት። ተርዝዴይ ላይ አብዛኛውን ጊዜ ሪቨርስ ያደርጋል። አሁን አፕ ትሬንድ ላይ ከሆነ ዳውን ትሬንድ ወይ ደግሞ ዳውን ትሬንድ ላይ ከሆነ አፕ ትሬንድ፣ ለምን የዊኩን ዊክ ለመፍጠር ማለት ነው። ስለዚህ ሄደን አስቤ በጣም አግሬሲቭ ሆኖ አፕ የሄደ ነበረ። ከዛ ምን አረኩኝ? እንደሚታወቀው እኔ ሊኩዊዲቲ ማርክ አድርጋለሁ። ያለፈውን ሃይ የፕሪቪየስ ሃይ እና ፕሪቪየስ ሎው ወስዳለሁ ማለት ነው። ስለዚህ የዌንስዴይ ሃይ እና የዌንስዴይ ሎው ወሰድኩኝ። ከዛ ወደ ሃውርሊ ቻርት ወረድኩኝ። ወደ ሃውርሊ ቻርት ወርጄ ምን እንዳለ ለማየት ሞከርኩኝ። እዚህ ላይ ሳይ ምን አረገ? እንደነገርኳችሁ መጣ አፕ ሂዶ ይሄንን ብሬክ አላረገልኝም ቅድም እንዳልኳችሁ ማለት ነው። ይሄ አንድ ካንድል ስቲክ ነው። ይሄ ሙሉ አንድ ካንድል ስቲክ ነው። የትላንትናው የተርዝዴው ደግሞ ምን አረገ? እዚህ ጋር ደርሶ ብሬክ አላረገም፣ ተመልሶ ውስጥ ገባ። ይሄ ማለት እንዳልኳችሁ ይሄኛውን 80% ውስጥ ገብተዋል ማለት ነው። ስለዚህ ዳውን ይሄዳል ብዬ ነው የማስበው። አብዛኛውን ጊዜ ደግሞ ተርዝዴይ ማርኬት ስትራክቸር ሺፍት ስለሚያደርግ ከሱ ጋር አመሳስዬ ዳውን ትሬንድ ነው የወሰድኩት። ይሄን ብቻ አይቼ አይደለም ደግሞ ዳም ወስደው ማያቸው ነገሮች አሉ። አንድ ፌር ቫልዩ ጋፕ እና ሊኩዊዲቲ ነው ማየው። ስለዚህ ፌር ቫልዩ ጋፕ ወይ ደግሞ ኢምባላንስን ሃንት ለማድረግ የፈለኩኝ ነበረ። ይሄንን ላጥፋና ላሳያችሁ። ፌር ቫልዩ ጋፕን ሃንት ለማድረግ የፈለኩኝ ነበረ። እንደምታዩት እዚህ ጋር ኮንሶሊዴት አደረገ። ይሄ ኤዥያን ሴሽን ላይ ነው። ኤዥያን ሴሽን ላይ ኮንሶሊዴት ካደረገ በኋላ ለንደን ላይ ፌር ቫልዩ ጋፕ ይሰጠኛል ብዬ ያሰብኩኝ ነበረ። እሱ ብቻ ሳይሆን ደግሞ የኤዥያን ሊኩዊዲቲ ፎርም ስላደረገ ለንደን ላይ ወይ ይሄን ወስዶ ይወርዳል ወይ ደግሞ ምርጥ ፌር ቫልዩ ጋፕ ይሰራልኛል ብዬ ያሰብኩኝ ነበረ። ከዛ ምናየው ለንደን ላይ ይሄን ላጥፋ። ምናየው ለንደን ላይ ዳውን እንዳልኳችሁ 80% ዳውን ሲያደርግ ያንን ካንድል ስቲክ እዚህ ጋር እንደምታዩት ፌር ቫልዩ ጋፕ ይሄኛውን ላሳያችሁ ዙም አድርጌ ማለት ነው። እዚህ ጋር ፌር ቫልዩ ጋፕ እንደምታዩት እዚህ ጋር ምርጥ ፌር ቫልዩ ጋፕ ሰራልኝ። ይሄ የሰራልኝ ለንደን ላይ ነው። ስለዚህ ምን አሰብኩኝ? ይሄንን በዊክ ከነካ በኋላ ተመልሶ ዳውን የመሄዱ ፕሮባቢሊቲው ትልቅ ነው። ለምን እንዳልኳችሁ ተርዝዴይ ላይ ነው ፌር ቫልዩ ጋፕ ሰጥቶኛል። የዌንስዴይን 80% ኢን ገብተዋል። አሁን አይሲቲ ላይ ኢን ከገባ በኋላ ነው አፕ የሚሄደው ነው የሚለው። እኔ ግን 80% ኢን ከገባ ፖዚሽኑን ዳውን ነው ማየው እንጂ መቼም አፕ ላይም። ከዛ ይሄንን ዳውን አየው። ስቶፕ ሎሴን አሁንም ያለፈው ላይ ስቶፕ ሎሴን ነክቶ ነው በዳይሬክሽን ሄደው፣ አሁንም ስቶፕ ሎሴን ነክቶ በዳይሬክሽን ሄደ ማለት ነው። እሱን ላሳያችሁ ትሬዱን የወሰድኩት
ጎልድ ዶላር ላይ የወሰድኩት። ይሄኛው ጎልድ ነው። ያው ትሬዱን እንዲህ ነው የወሰድኩት። ይሄኛውን ስቶፕ ሎስ በ30 ሚኒት ላይ ወርጄ ነው ያስቀመጥኩት። ኦርደር ብሎክ ላይ ነው ያስቀመጥኩት ስቶፕ ሎሴን። ከዚህ በላይ አይሄድም ብዬ እንደምታዩት ደግሞ የሚገርማችሁ ነገር እዚህ አካባቢ መጣና አፕ ሂዶ እኔን ካስገባኝ በኋላ ተመልሶ አግሬሲቭሊ ወርዶ ነበረ። እዚህ ጋር ወደ $7 ነው $8 ሎስ ውስጥ ነበርኩ። ግን ተመልሶ ወርዶ ተመልሶ እዚህ ውስጥ ገብቶ ኮንሶሊዴት ማድረግ ሲጀምር በእጄ ዘጋሁት ማለት ነው። ለምን በቃ ሃንድል ለማድረግ አልፈለኩም፣ ትሬዱን ይዤ ለመቆየት አልፈለኩም። ከዛ ዘጋሁት። ወደ $10 እዚህ ጋር ከሰርኩኝ ማለት ነው። በባለፈውም እንደምታዩት ስቶፕ ካደረገኝ በኋላ ፍራይዴ ላይ እንደምታዩት በጣም ወረደ። እንዲህ እንደሚሆን ደግሞ እርግጠኛ ነበርኩ። ፍራይዴ ላይ ወረደ መጥቶ እኔን ካስገባኝ በኋላ ስቶፕ ሎሴን ነክቶ ወረደ። ግን እኔ በእጅ ነው የዘጋሁት። እዚህ ጋም ባለፈው $8 ያጣሁበት ትሬድ ላይም መጥቶ እኔን ስቶፕ አውት ካደረገኝ በኋላ ተመልሶ ወደ በጣም ነው ሄደው ወደ እኔ 1-2-3 ነው ሚዞ ብዬ አስቤ ነበር። ግን ከሱ በላይ ነው የሄደው። እዚህ ጋም እንዲሆነ ያለ ነገር ነው። በቃ ሎስ መውሰድ ግድ ነው። ትሬዱ ይሄንን ይመስላል ነበረ። የሚመጣው ማንዴ ጀምሬ ትሬድ አሁንም ከገባው አፕዴት አረጋቸዋለሁ ብዬ አስባለሁ። ከሚመጣው ማንዴ እስከምንገናኝ የዛ ሰው ይበላል።